ዩቲዩብ ላይ ቪዲዮ መስራት ወይም ደግሞ የይዘት ፈጠራ ኮንቴንት ክሪኤሽን መጀመር ትፈልጋላችሁ ወይስ ጀምራችሁ እንዴት ነው የማስቀጥለው እኔ ሳይለቸኝ ስኬታማ ሊሆን አልቻልኩም ሊሳካልኝ አልቻለም ብላችሁ ታስባላችሁ? ዛሬ ቪዲዮ ለእናንተ ነው። ምናልባት እናንተ በዚህ ሁኔታ ልትሆኑ ትችላላችሁ። የሆነም ሰው መታወቅ ካለ ሸር እንደምታደርጉለት አልጠራጠርም። ሰላም ጤና ይስጥልኝ ውድ የተከበራችሁ ቻናል ቤተሰቦች እንዲሁም ደግሞ ሙስሊም እህቶቼ ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁኝ። እና ወደ ቪዲዮ ሲሄድ መጀመሪያ ላይ ዩቲዩብ ለመስራት አላማ ሲኖረን እንደው የትም ቦታ በሉት ቲክቶክን በሉት የትም ቦታ የትም ፕላትፎርም ላይ ለመስራት አላማና እቅዱ ሲኖረን ምንድነው ማድረግ ያለብን? መጀመሪያ ላይ የማስበው ነገር ማይንድ ሴታችን መስተካከል አለበት። ማይንድ ሴታችን ካልተስተካከለ በጣም ሪስክ አለው፣ በጣም ከባድ ነው የሚሆነው። ስለዚህ በመፈልገው ነገር ልክ መጓዝ አልችልም፣ በመፈልገው ልክ ማድረግ አልችልም። ያ ማለት ማይንድ ሴታችን መስተካከል ያለበት የመጀመሪያው ነገር ምንድነው? ትዕግስት ለማድረግ ሬዲ መሆን አለብን። ማንኛውም ስራ ስትሰሩ ረጅም ጉዞ ነው፣ ቀላል ነገር አይደለም። እንደዚህ ሾርት ከት አይደለም። ስለዚህ ረጅም ጉዞ ስለሚጠይቅ ትዕግስት ማድረግን ማዳበር በደንብ መስራት አለብን። ያ ማለት አሁን ለምሳሌ ቪው አናገኝም፣ ሰብስክራይብ አይኖረንም። በጣም ቪዲዮ ብንሰራም ራሱ ምናልባት 100 ራሱ ላይ ገባ ይችላል። እይታችን 10 5ም ሊሆን ይችላል፣ አንድም ሰው ሊሆን ይችላል፣ ላይታይም ይችላል። ስለዚህ ኮንቴንት ክሪኤሽን አላማ ያለው ሰው ክሬተር መሆን ትክክለኛ ክሬተር መሆን ፈልጋለሁ ብሎ እቅድ ያለው ሰው መጀመሪያ ትዕግስትን ለማመድ አለበት። ትዕግስት በጣም ማዳበር አለበት። በደንብ ፎከስ አድርጎ ትዕግስቱ ላይ መስራት አለበት፣ ረዥም ጉዞ ስለሆነ ማለት ነው። ስለዚህ ሌላኛው ደግሞ በራስ መተማመንን ማዳበር አለበት። እኔ እችላለሁኝ በቃ መልእክቶቹን ደግሞ የሚያሳትፉ መልእክት ይሄን የምሰራው ነገር በደንብ ማንኛውም ሰው ላይ ሊኖር ይችላል፣ የሆነ ሰው ችግር ይቀርፋል፣ ይጠቅማል ብሎ ማሰብ ማመን አለበት። እኔ አሁን የማስተላልፈው መልእክት ምናልባት 10 ሰው ወይም ደግሞ አንድም ሰው ሊሆን ይችላል፣ ግን ጠቃሚ መልእክት ነው ብዬ በውስጤ ማመን አለብኝ። ያ ጠቃሚ መልእክት ነው ብዬ ካላመንኩኝ እኔ ያላመንኩበት ነገር ማንም እንትን ሊል አይችልም ማለት ነው። ስለዚህ ኮንቴንት ክሪኤሽን የመሆን አላማ ያለው ሰው በትክክል ማይንድ ሴቱን ማስተካከል አለበት። እነዚህ ነገሮች ካስተካከለ ሞር በጣም ቀላል ይሆንለታል። አእምሯችን ዝግጁ መሆን ካልቻለ በጣም ከባድ ነው። ካዘጋጀን በኋላ ወደ ተግባር ለመግባት ደግሞ ግዴታ ይዘት ፈጣሪ ሁልጊዜም ማሰብ ይጠበቅብናል። ይዘት ፈጣሪ ስንሆን በደንብ ማሰብ፣ ዋጋ መስጠት አለብን፣ ቫልዩ መስጠት አለብን ለዛ ነገር። አንደኛ እኔ የምሰራው ነገር ሰው ያነቃቃል፣ አስተማሪ ነው፣ አስደሳች ነው። በቃ በሳቅም ልትሰሩ በፈንም የምትሰሩ ትኖራላችሁ እና የመስራትም አላማ ያላችሁ ሰዎች ትኖራላችሁ። ያ ማለት በሰውን አስቃለሁ ይሄ ነገር በፈለጋችሁት ኒሽ በሚመቻችሁ መንገድ ስትሰሩት ያኔ ሰው ላይ የሆነ ተጽዕኖ ያደርሳል ብላችሁ እራሳችሁን ማሳመን አለባችሁ። ከዛ ቀጣዩ ደግሞ ሌላው ነገር ደግሞ ቀጣይነት መኖር አለባችሁ። ዛሬ ሰርታችሁ የዛሬ ወር የዛሬ ሳምንት ቪዲዮ የምትፖስቱ ከሆነ የምትመጡ ከሆነ ስኬታማ መሆን አትችሉም። ሲጀመር አንድን ስራ አድምታችሁ እስከ ጥግ መስራት አለባችሁ። ካሰሩ ብታማሩና ይሄ ነገር አይሳካም ይሄ ነገር አይሆንም ብትሉ ጥበበኞች ናችሁ እንጂ መጀመሪያ ሲጀመር የመስራት አላማም የላችሁም። ሲቀጥል ደግሞ ማይንድ ሴታችሁም አልተስተካከለም። ግዴታ ምንድነው መሆን ያለበት? ቋሚነት፣ ቀጣይነት ያለው ኮንቴንት መስራት አለባችሁ። ሌላኛው ደግሞ አሁን ለምሳሌ አንዳንዱ ሰው ጭንቀት የሚሆነው ምንድነው? ሌላኛው ነገር ደግሞ የቴክኖሎጂ እቃዎች የለኝም፣ ካሜራ የለኝም፣ ማይክ የለኝም፣ ላይት የለኝም፣ ስቱዲዮ የለኝም፣ ዋቴቨር ብቻ እነዚህ ነገሮች የለኝም ብላችሁ የምታስቡ ሰዎች ካላችሁ አሁን ላይ ከፍተኛ ደረጃ ላይ ደርሰው የምታዋቸው ዩቲዩበሮች ከፍተኛ ላይ አሁን ካሜራማን ይዘው ብቻ ምን ልበላችሁ
ብዙ ነገር አድርገው የሚሰሩ ሰዎች ስታዋቸው ሲጀምሩ እንደማንኛውም ሰው በአንድ ስልክን የጀመሩት በአንድ ማይክም የሌላቸው አሉ፣ በኤርፎን የሚሰሩ አሉ እና እንደዛ አድርገው ነው የጀመሩት እንጂ ማንንም ሰው እቃውን አሟልቶ የጀመረ አንድም ሰው የለም። በዚህ ደግሞ እንደነገርኳችሁ ነው የዓለም ውድ ካሜራ ቢኖራችሁም እናንተ ማይንዳችሁ ተስተካክሎ በስነ ስርዓት መስራት ካልቻላችሁ ያን ነገር ማሳካት አትችሉም ማለት ነው። ካሜራ ወይም ደግሞ እንትን አይደለም ስኬታማ ሊያደርጋችሁ የሚችለው። እንግዲህ እንደማጠቃለያ ልነግራችሁ የምፈልገው ምንድነው ይዘት መፍጠር ከፈለጋችሁ ኮንቴንት ክሬተር መሆን ከፈለጋችሁ ዋነኛ የመጀመሪያው ነገር ብዬ የማስበው ማይንድ ሴታችሁ መስተካከል እንዳለበት። ፈተናዎችን አልፋለሁ፣ እችላለሁ፣ ከፍታለሁ እኔ ደግሞ በቃ እንዲችል ተደርጌ ተፈጠርኩ ሰው ነኝ ብላችሁ ራሳችሁን አሳምናችሁ ምንም አይነት ፈተና ቢመጣባችሁ ያን ነገር እያለፋችሁ ነገራቶችን ሁሉም አልጋ ባልጋ ነው እያልኳችሁ አይደለም፣ ይሄላችሁ አልፈልግም። ምክንያቱም እንደዛ ስላላደለ እውነታው ሪሊ አሁን ትችላላችሁ ብለው ከሚጮሁ ሰዎች መካከል አይደለሁም። ምክንያቱም ሁሉም ነገር በስቴፕና እንትን ነው የሚሄደው ማለት ነው እንጂ ዝም ብሎ ትችላለህ ስላለ አትችልም፣ ተኝቼ እችላለሁ ትችያለሽ ስላለኝ አልችልም። ስለዚህ ይሄን ታሳቢ ማድረግ አለባችሁ። የአእምሮ በደንብ ዝግጅት ይፈልጋል፣ ሀሳብ ማመንጨት ይፈልጋል። የምትሰሩት ነገር ሁሉ በህይወታችሁ ላይ ሁላችሁም ስራ ላይ ናችሁ፣ ምግብ የምትሰሩም ትኖራላችሁ፣ ብዙ ነገር። እሱን ስለ አይዲያ ስናወራ እንመለስበታለን። አሁን ላይ እዛ ርዕስ ላይ አልገባም። ምክንያቱም ይህን ስላችሁ ደግሞ ሁሉም ኮንቴንት ክሬት ማድረግ በምትፈልጉበት እና ማይንድ ሴታችሁ ሲጀመር ማይንድ ሴታችሁ ከተስተካከለ ሁሉም ነገር መስመሩን ይይዝላችኋል። ከዚህ በመቀጠል ሌላ ምንም ልላችሁ አልፈልግም፣ ብዙም ወሬ ማውዛት አልፈልግም፣ ምክንያቱም አይጠቅማችሁም ማለት ነው። ስለዚህ እኔ እያልኳቸው ያለሁት እንግዲህ እስካሁን ያወራኋችሁ ልብ ብላችሁ ከሰማችሁኝ በጣም ትጠቀማላችሁ፣ የሆነ ነገር እንደሚያስተካክልላችሁ እና የሆነ ፖይንት እንደምትጠቀሙ አይ ሆፕ እንግዲህ ጥርጥር የለኝም። በጣም የምወዳችሁ በዓለም ዙሪያ ያላችሁ በሙሉ ደግሞ ኢትዮጵያ ሀገራችን ሰላም ሆናለን፣ የፍቅር የአንድነት እንደ ድሮ ከሌቤት ሄደን ሩጠን በልተን ጥጥተን እንዳደግ ነው ከሌቤት ዋይሊና ጠብቂኝ ተብለን እንዳደግ ነው ሁሉ ተቃቅፈን እንደኖር ነው ምንም ነገር ሳይኖር ምንም ነገር መለያየት ሳይኖር ምንም አይነቱ ምንም ታቆታላችሁ ያደጋችሁ እንደዛ ሀገራችን ሰላም መልስ ብላልን በዓለም ዙሪያውን ከዳር እስከ ዳር ሰላም ወርዶልን በቃ ብቻ ምን ልበላችሁ የፍቅር ሀገር ትሆንልን። እኛም በያለንበት ሰላማችን ብዝት ይበል። በጣም የምወዳችሁ ላይክ ሰብስክራይብ ማድረግ እንዳትረሱ። ጠቃሚ ነገር ካገኛችሁ ደግሞ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ፣ አነባዋለሁ። የሚሰራላችሁ ነገር ካለ ደግሞ ስለ ኮንቴንት ክሬሽን በተመለከተ ጉዳይ ልሰራላችሁ ዝግጁ ነኝ። ስለ ስደትም አንዳንድ ማወራቸው ነገሮች አሉ። ካለፍኳቸው፣ ከተማርኳቸው፣ ከኖርኳቸው፣ ካሳለፍኳቸው ህይወቶች ተነስቼ ነው ማወራቸው። ሌላ ከህይወት ማውጥቻ አይደለም ማወራቸው። ስለዚህ አይሆፕ እንደምትጠቀሙ ባለሙሉ ተስፋ ነኝ። በጣም ነው የምወዳችሁ። ባይ ባይ። መልክ በቀጣይ ቪዲዮ እስከምንገናኝ መልካም ሁሉ ተመኘውላችሁ።